ፍርድ ሳለ እግዚአብሔርንም ከቶ አትፈራው? ምን ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብለው ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው ይላል። ቅድም ቤቴሎች ሲጨርሱ በጸለዩት ጸሎት ቤቴሎች በጸለዩት ጸሎት ስለምስማማ ቀጥታው ነው ቀጥል የመስቀል ቃል በሚል ሐሳብ ነው ዛሬ ማካፈላችሁ። የመስቀል ቃል የሚባለው ኢየሱስ ክርስቶስ በመስቀል ላይ ሆነው እየሞተ ሳለ በመስቀል ላይ የተናገራቸው 7 ቃላቶች ናቸው። 7 የተለያዩ መልእክት የያዘ የተለያዩ በጣም ድብ የሆነ የዳንነትን ቁንጩ የሆነ ነገር የያዘ 7 ቃላቶችን በመስቀል ላይ ሆነው ኢየሱስ ለሰው ልጆች ተናግረዋል። በጣም የሚገርማችሁ በስቃዩ ላይ ሆኖ ነው እነዚህን ቃላት የሚናገረው። በሞቱ ዕለት ነው እነዚህን ቃላት የተናገራቸው። የሚገርማችሁ ጭንቀቱ በመስቀል ላይ ከወጣ በኋላ የጀመረ አይደለም። የኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በጸሎት ስፍራ እንደምትመለከቱትም በጣም መስቀል ላይ ከመውጣቱ በፊት የተናገራቸው የጭንቀት ቃላትና ተግባሮች አሉ። ለምሳሌ ቶሎ ከደቀ መዛሙርት ተለይቶ ይጸልይ ነበር። በዛ ሰዓት የሚያድናቸውን እንደዚህ ብሎ ወቅሷቸዋል። አንዲት ሰዓት ከኔ ጋራ በጸሎት እንድትቆዩ አልቻላችሁም ምን ብሏቸዋል። ስለነርሱ እሱ ይጨነቃል፣ ይጸልያል። እነርሱ ግን አይናቸውን እንቅልፍ ብሏቸው እንቅልፍ ከብዶ ስለነበረ 3ኛ ጊዜ ከመጣ በኋላ በቃ ተኙት አለ። እንደው መጨነቅ የነበረበት በዛ ሰዓት ማን ነው ካላችሁ የሚያንቀላፉ